እንዲያው ወዴ እንዲያው ሸዋየው ወይ የምናውቃት ቦታ መጥቻለሁ አንቺ ነይማ አንደርሻለሁ ቆየሽኮ አንድ ሰው በየጨዋታው ላይ አንድ ሰው ባይመጣ ትዝታ አንድ ሰው እቃኘው ነበረን አንድ ሰው ባቲነ በትዝታ ሰላም ውድ የኤልሳ ከቁም ነገር ቤተሰቦች እንዴት ናችሁ? እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ እናንተ በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው እናንተን ፈታ ዘና ሊያደርጓችሁ የምችሉትንና ቁም ነገር ልጨብጡበት የምችሉትን ቪዲዮዎች እየላችሁ መጥቻለሁ። በቪዲዮቹን ስቃለን፣ እንጫወታለን፣ ፈታ ዘና እንላለን። እናንተም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በነጻነት አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዛሬ ቪዲዮዎች ከመሄዳችን በፊት በባለፈው ቪዲዮ የነበሩትን ጥያቄዎች መልሶች እንይና ወደ ዛሬ ቪዲዮዎች እንሄዳለን። አሁን ወደ ዛሬዎች ቪዲዮዎች እንሄዳለን። ቪዲዮዎችን ሲጀምሩ ላይክ በማድረግ ጀምሩ። አብሮ አደግህን ዶክተር ሆኖ ስታገኘው አረ ደግፉት ይሄ አይዞን ወንድሜ አይዞን ና ወንድሜ እባክህ አይዞን እንዴ ወንድም አገኝ ታምሩ ወይ ተዋወቃሉ ወይኔ ነው ፈጣሪ ላከልኝ አብሮ አደግ ምን እባክህ ግንበኛ እንደሆንኩ ታውቃለህ? አዎ ቴክኒክና ሙያ ተመረዛ እንደገባ ስምቻለሁ። ምን አዲስ ሄደ ነበር ረዳት ቀጥሬ ሙሉ ብሎክ ትግሬ ያለቀቀብኝ መሰለኝ ተቆርጧል እኮ ነው። አይዞን እኔ ያለው ታውቃቸው እኮ ነርሷን ዶክተሯን አስቀድሙኝ ይባላል። እኔ ያለው አውስ አለልህ አብሮ አደግ ምን ሰገራ ለማመላለስ ነቄ ለምንድን ነው እንዴ እንደ ዶክተር እኩል ትሪት ማድረግ ጀመሩ ማለት በጣም አሪፍ። ግን እባክህ ነገር አስቀድም። እኔ ነኝ ዶክተሩ፣ እኔ ነኝ ትሪት ማድረግ ወንድሜ ና አንተ ነህ እንዴ? አዎ እኔ ነኝ ትሪት ማድረግ ና። እሺ አላመንከኝ ድኗል በቃ በሀገርኛ ጭፈራ ተጠላላችሁ። ተመልሶ ይወራልሁኛ አይደለም። እሺ በሁለት መንገድ ይደናል። አንድ እንዳልከው ትሪት ተደርጎ ታክሞ፣ ሁለተኛ ደግሞ ደንግጦ ዶክተር ነኝ አልክ፣ ደነገጥኩ፣ ለቀቀ። እንደምታየው ነው። ስማ ሰፈር ውስጥ ቁጭ እያለ ገርሞታል ዶክተር መሆኑ። ካልተማራችሁ ልክ እንደበላቸው ልጅ ታምሩ አለት ራሱ ናችሁ ነው የምትቀሩት ተብሎ ምሳሌ የሚሰጥብህ ልጅ ካላቀምኩ ትለኛለህ። አቆይ እንዴት ነው የምታስቡት? የሰው ልጅ ተምሮ የማይለወጥ ነው እንደሚመስላችሁ? እኔ እናንተ ከተገናኘን እኮ 10 ዓመት አልፎታል። 10 ዓመት አልፎታል። ግን የሚለወጥ ሰው ያስታውቅ ነበር። አንተ ደግሞ ፍንጭ ራሱ አትሰጥም ነበር። ወደ ታች እንጂ ወደ ላይ እንኳን የምትሆን አይመስለኝም። በጭራሽ እንዲህ ከሞከር አይጥለኝ። ዝንጀሮ ላይ አብሮ አደግ ላይ እኔ ላይ ልትሞክር ወንድም አገኝ ላይ ሙሉ የዛ ሰፈር ሰዎች ማይሙች ናችሁ። ያንተኛው ደግሞ ተለየብኝ። አህያ ኢዲየት አደል ኢዲየትና አህያውኝ በህይወት ልቆይ ተው እንጂ ልታከም እኔን ወይኔ ይሻላል አባቴ። እንዲህ ኋላ ደግሞ የማያውቀውን እግርህ ይቆመጥ ቢልህስ? ኧረ ላሽ ቲክቶከሮች ያሉበት ሁኔታ አካውንቴ ተቆጣ ወዲ ግዞ መጣ ልሽን ኮፕሊክ ሰሪም ይደረጋ አካውንቴ ተመታ ወዲ ግዞ መጣ እሺ ልሽን ኮፕሊ ሪፖርት ይደረጋ አሎታ ለባይራ ቆማ 300 ብር ጋቲ ባይጋቲ ስክሮላ ይደረግ አካውንቴ ተመታ ወዲ ግዞ መጣ ልሽን ኮፕሊ ሰሪም ይደረጋ አካውንቴ ተመታ ዋርኒንግ ይዞ መጣ አርጉልኝ ኮፕሊ ሪፖስት ይደረጋ ሎታ ለቫይራል ቆመ 300 ብር ቲክቶከር ያለበት ሁኔታ ነው እንግዲህ ጋቲ ስክሮል ይደረግ እሺ በቃ ሁሉም ቲክቶከር ያለበት ሁኔታ ነው። በቃ አካውንት ተመቷል
ዋርኒንግ ገብቶብኛል ዋርኒንግ ይዞ መጣ ምናምን ነገር ነው። አሁን የሁሉ ልብስ እንዴት ነው ለብቻዬ የማጥበው? በቃ ቤት ሱል ኤአይ ነው አመስላቸው እንዴ? ለብቻዬ ደግሞ ድንኳን የሚያህል ጃኬት ደግሞ ዛሬ እንዴት አለበሰው? የሆነ ቸከስ ሊያገኝማ መሆን አለበት። ይሄ ነው እስቲ መላምናን ከተገኘ ኦኬ መቼም ለከንፈሬ ነው አይደለም። ምን ይሆናል? በጣም ጥሩ። እሺ እሺ አሁን ብር ማግኘት አለበት። ራስህን ደረሰበት እንደው ካልጠፋ ሲል እኔ እኮ ሰሞኑን ይሄ ልጅ ኪሎ ቀንሶብኛል። ኪሎ ቀንሶ አዎ እኔም ጠርጥሬያለሁ። ሰሞኑን ይሄ ልጅ ባጥንቱ ነው እየሄደ ያለው ባጥንቱ። ደግሞ እሺ ላይተሩ ምን ይባላል? ላይተሩ ምንድነው? አንተ ቫዝሊኑን በእሳት ለብ እያደረክ ነው እንዴ? ኧረ እባክህ ወለምታ ነው እንደያዘ አንተ። እንደገባው እኮ ነው የሸተተኝ። እኔማ እንዳለ በቃ እንዳለ ቤቱ ጭራሽ ቤቱን ሱሳሱስ አይደለ? ጓደኞቹ ብቻ እኮ ነው እንጂ የቀሩት በቃ እዛ ድድ ማስጫረገው ቤቱ። እማዬ ውሸት ነው ይኸውልሽ። ቫዝሊኑንም ላይተሩንም እሱ አፍን ያሳጥ ይሻላል። ጉዱን ሲያወጣብህ በቃ ድፍት አድርገህ ብትገላገል ይሻላል። ይኸውልሽ እማዬ እኔ ንጹህ ሰው ነኝ። ይሄ ሰውዬ ነው ምንድነው መናገር የፈለከው? ኧረ ይበቃኛል፣ የቅድሙ ይበቃኛል። በእውነት ትንሽ የተወሰነች አንድ ያጣላል። በቃ ይሻላል ድፍት ብታረገው። ሚስጥርን ከሚያወጣብህማ አባቴ ቀድመህ አንተ ድፍት ከዛ መገላገል ነው። በጥንዶች መካከል መቀመጫን ቸብ ማድረግ ለጤና የላቀ ፋይዳ እንዳለው ጥናት አመላከተ። የኔ ምንድነው ለሰለክ ባንዴ ቸብ ሊያደርግ ነው። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ምንድን ነው ያልሽው እንዴ? አትምታኝ። ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አለ? አገባም ጎበራ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አያዋጣሽም። ደግሞ እንገናኛለን። ከባለቤትሽ ጋር ብትስማሚ ይሻልሻል። ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ ሂድ። እሺ አትጥፊ ደግሞ። እሺ በቃ ሂድ። ስማ እችን የመሰለች ሽንኩርት የሆነች ልጅ እንደው ትሳባለች እንጂ እንደው ይመታል። እውነት ነው። ወንድ ሲባል ግን አንዳንዴ አንተንም ጨምረህ ስልኬን ሳልሰጣት። እሺ ተበልቷል። አርገዋለች። ምን ሆነ? ተከናወነ። እሺ ሆነ። አይ የለችም፣ ወስደዋለች። ሆነ፣ ተከናወነ፣ ሆኗል። እኔም ብሎ ተበቃ። መጀመሪያ ራሴን በጠበቅኩ፣ ደግሞ እኔም ብሎ ተሳሚ። እሺ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ። መጀመሪያ የራሴን ሰላም ባስከበርኩ። ሆነ፣ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? ጠፋብህ። በዚህ ላይ ሜጆም ኮምፓሴን አጠፋችሁ። ኮምፓስ ሽጥፋ ምን ሆነ ነው? እዛ ጋር ደግሞ እየተጣሉ ነው። ጭራሽ ለገልኝ አንተ እንኩ ተፈነካከቱ ሊበላ ይሻላል። ሁለተኛማ አትበላም እንዴ? እንኩ ተፈነካከቱ ጥሩ እንዳትበላቅ ላጥብትል ይሻላል። የተለመደው ካፌ እንገናኝ ብሎኝ ወደዛ እየሄድኩ ነው። አየው የሆነ ያለው ነገር ይመስላል። እንዴ ቆይ አንዴ እደውልልሻለሁ። ያለው ያለችው ይሄን ነው። ሄሎ የት ነህ? እዚህ እኮ የማየን ዕቃ ያደረስኩላት። አስጠበቅኩሽ እንዴ? እሺ ቶሎ ና። እሺ መጣሁ። 5 ደቂቃ ብቻ ስጪኝ። ትታያለህ ነው የምትመስለው። እንኳንም በጊዜ አወቅኩ።
ይሻል ወረቀቱን እንኳን አልፈረምክልኝም። በቃ የተለመደው ካፌ ነኝ። አምጣውና ፈርመዋለሁ። አቤት ፀሐይ፣ አስጠበቅኩሽ እንዴ? ምን ነው መኪናው ትይዛል ነበር እንዴ? መኪናው ማብራራት አይጠበቅብህም። በቃ ማለት ስለማይመለከተኝ አልገባኝም። መጀመሪያ እናትህን ከሸክም ገላግላት። እኔ ፊት እንዳለ ሰው ምናምን አክት ለማድረግ አትሞክርሽ። ምን ነው በጊዜ ስላወቅኩብህ ደበረህ እንዴ? ለማንኛውም ሳይኖርህ አትመኝ፣ ምክንያቱም ስለማታገኝ። እንዴት ናችሁ? ደህና ናችሁ? ይሄው አለቃ አምጥቻለሁ፣ ፈርምልኝ። ደግሞ ሌላ ድራማ? እኔን ነው? አንተን አይደለም። ቆይ አንተ ሰውዬ ግን ይሄ ድራማ አይበቃህም? ድራማውን ፈጥረሽ እውነተኛ ማንነትሽን ያጋለጥሽው ራስሽ ነሽ። ማለት እማዬ ትክክለኛ እናቴ ሳይሆኑ ያሳደጉኝ የሰፈር እናቴ ናቸው። መኪና እያሳጠብኩኝ መንገድ ላይ ተሸክመው ሳያቸው እያገዝኳቸው ነበር። ለካ እናቴን የጣለልኝ ትክክለኛ ማንነትሽን ሊያጋልጥልኝ ነው። ኤቢ እንደዛ እኮ አይደለም። በቃ ሌላ ድርሰት ደርሰሽ ልትውኝብኝ እንዳይሆን ድራማው ተፈጽሟል። አንዳንድ ሰው ራሱ በፈጠረው ድራማ እውነተኛ ማንነት ነው። ስለዚህ ነገሮችን ጽብና ብናስተውል መልካም ነው። ልሰብሪው ነው በሩ። ፈተና እኮ ተሰጠኝ ከ190 እኮ አንቺ አውቃሽ ነው አይደለም? እውነቴን ነው። 9 የነበረቻን 0 ጨምረሽ 9 አድርገሽው ነው አይደል? አውቃሽ ነው። ለማያቅሽ 0ን ጨምረሻት ነው። እኔ 0ን አልጨመርኩም፣ 9ን ነው የጨመርኩት። ጌቾን ይኸው መጣሁ። ላይጥ በእንግሊዘኛ እራት ካልን እሺ፣ ለድመት ምን እንላለን? ምሳ። አይሻልህም? ቁርስ የደፈረ ይመልሰው። ማን መልሶ ጥያቄ ጠይቀኛል። ልጠይቃችሁ መልሳለህ? እርግጠኛ ነህ? እሺ፣ ሽንት ቤት እስከ ዛሬ ስንት ጊዜ አርታል? መልሳ። ኧረ ላሽ። እሺ፣ ስንት ኩንታል ይሆናል? ምንድን ነው እንትን የምትለው? ስንት ኩንታል ይሆናል እስካሁን የተቀመጥኩት? በኩንታል ጭራሽ እየቆጠርክ ነው። እስኪ ከደረስክበት መልስን እንጠብቃለሁ። በቀጣይ ክፍል ተከሳሽ ማች ምን አድርጎ ነው የገደልከው? እንዴ በሰፈር ቤት ቁጥር ለምን አታገባም ምናምን ሲለኝ በቃ አልቻልኩም፣ ወጋሁት። በቃ ወጋኸው? ምን ይሄ ቅሊታም እስረኛ ይፈታ፣ ማች የስቅላ ፍርድ ፈርጀበታለሁ። በቃ መዝገቡ ተዘግቷል። እስረኛው ይፈታ፣ ሟች የስቅላ ፍርድ። አረ ላሽ። ቅጣቱ ግን ሲኦል ላይ ነው የሚካሄድለት፣ ያው በህይወት ስለሌለ ፒፕል ከውጭ ሲደወልለት አረ በስመ አብ የተሸጠራኝ ደሞ እንዴ አታጉቴ ከካናዳ ደወለ። አረ በፍጠት ሰው ሄሎ አጎቴ፣ እንዴት ነህ ናቲ? ሰላም ነው? ሰላም ነው። እንዴት ነህ? አለን። ምን ነው ጠፋችሁ? ቤተሰብ ደህና ነው? ደህና ነው፣ ግን ያው እኔ አሁን እየተራመድኩ ነበር እንደዚህ። ወዴት ነው የምትሄደው? ጫማ ላሰፋ፣ እግሬም ተበላ። በቃ ውስጥ እግሬ ካልሲዬን ሁላ ነካብኝ፣ ጫማ ያልቆ ምናምን። በዛ ላይ ትምህርት ቤት ክፍያ ራሱ አጥቼ። ኧረ እኔን ሰላም በለኝ። አሽጎደጎድኩ አይደለም፣ ትምህርት ቤት ክፍያ አጥቼ ራሱ አሁን በቃ እኔ ምንም አልቻልኩም። ቤትም በቃ እነሱም ማስተዳደር አልቻልኩም። ጎዳና ወጣቴ ነው አጎቴ። በቃ ችግር የለውም። እንደምንም $100 ልክልህና በቃ በሷ ትንሽ ሰርቫይቭ ታደርጋለህ። ተሳካለት። እዛ እንግዲህ እንደሚሆን እናደርጋለን። እሺ አጎቴ፣ እሺ አጎቴ። ዘጋ ሰላም እንኳን ሳይለው $100 ይላል። ኧረ በስመ አብ። ከቲክቶክ ወደ ትራፊክ ስራ ስትቀየር ዋትስአፕ ፋሚሊ ማን ነው? ጤና ይስጥልኝ አለ። ምንድነው አንተ ሜክሲኮ ለመኪና እንደዚህ የምታበረው? ዳውን ታይሚንግን ሳትጠብቅ አንበሳ ብታወርድስ? ማን ነው ሰው ብትገጭስ? ኧረ አለቃ በ30 እኮ ነው። አንጣ በእናትህ ጊፍት። የምን ጊፍት? ካልገባህ እኮ በቃ መንጃ ፈቃድ አንተ። ቲክቶከር ለምዶበታል። እናንተ በቅጣት ካልሆነ አትማሩ። እሺ ይኸውልህ፣ አንደኛ ቅጣት ዱቄት ትቀባለህ። ሁለተኛ ቅጣት የትራፊክ ቤተሰቦች ተችላላችሁ፣ ቢግ ላቭ ኤንድ ቢግ ሪስፔክት ብለህ ጮክ ብለህ ትልልኛለህ ማለት።
ሶስተኛ ቅጣት አሽከርክር ረጋ ብለህ የሚለውን ዘፈን ጮክ ብለህ ዘፍንኛል። እንዴ ምን እንዳለው መርጠህ ተቀጣፍጥ ነው ዳይ ለነዚህ አሽከርክር ረጋ ብለህ ረጋ አንተ ራስህ አትቸኩል፣ ያዝና ሂድ በቃ አልቀጣህም። ጆሮዬን ፐርማነንትሊ ባል ታረጋው ሂድ በቃ በዚህ ይቀጥልልን። ቲክቶከሮች ወደ ትራፊክ ይቀየሩልን የምትሉ እስኪ ብቻህን እየኖርክ የፈለከው ማድረግ እንደምትችል ስጣ ፋንዲሻ ነው በቃ የሚያፈነዳ ያለው ታሉ ግቢ ብር የተላከልን ቀን ኦኬ በሰማ በቃ ደረደሩት እንዳለ ምግቡ እሺ በሳምንቱ ብሩ ሲያልቅ እሺ በቃ የግቢ ተማሪ ሁሉ እንደዚህ ነው የሚያደርገው። በቃ ብሩ የተላከለ ቀን ወይ ሄደ ፋፋፋ ይላል። ካለቀ በኋላ እርጥብህን ትበላለህ። ብር ካለቀ በኋላ መጣጥረን ብንጠቀም ጥሩ ነው። በቪዲዮቹ ፈታ ዘና እያላችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ ወደ ጥያቄዎቹ ቪዲዮዎች እንሄዳለን እና ይሄን ቪዲዮ እየተከታተላችሁ ያላችሁት ከማን ጋር ሆናችሁ ነው? ከፋሚሊ ጋር ነው? እስከ ጓደኞቻችሁ ጋር እየተነጋገራችሁ ጠይቃችሁ ስሩ። መልሶቻችሁን ኮሜንት ላይ አስቀምጡልኝ። አሁን ወደ ጥያቄዎቹ እንሄድ። ጥያቄዎቹ እነዚህን ይመስሉ ነበረ። ብዙዎቹን ጥያቄዎች እንደመለሳችሁ ተስፋ አደርጋለሁ። ሁሌም እንደምለው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ደግሞ ቁም ነገር ያስጨብጣችኋል ብዬ ያሰብኩትን ቪዲዮ ተጋበዙልኝ። ይቺም ቀን ታልፋለች። ቀን እስኪያልፍ ንዴትህን በትዕግስት ዋጠው፣ ሐዘንህንም በፈገግታ አለፈው፣ ምኞትህንም በተስፋ ጠብቅ፣ ጠባሳህንም በልብስ ሸፍነው፣ እውነትህን በልብህ አኑራት፣ መከፋትህን በውስጥ ያዘው። ቀን አለው ለሁሉም፣ ሁሉም ያልፋል። እወዳችኋለሁ። ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቪዲዮቹ እንደሳቃችሁ እንደተጫወታችሁ ፈታ ዘና እንዳላችሁ ቁም ነገሮች እንደጨበጣችሁባችሁ ተስፋ አደርጋለሁ። በቀጣይ በአሪፍ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።